ቴዲ ተጠፋፋን እኮ እንትና ማን ነው ዮኒ ማኛ ፔንቴ ከሆነ በኋላ አንተም ኢየሱስን ለመቀበል እያቆበቆብክ ነው መሰለኝ። እንደሱ ኢየሱስ መንገድ ላይ እንደምታገኝ ካናዳ እንደምታገኝ ተስፋ አደርጋለሁ። መንገድ ላይ እንዴት ነህ? እኔ በፊት ግን አንተም ታገኝ ይመስለኛል። አንተ ፓስተርም ትሆን ይመስለኛል። እኔ ስወለድ ሁሉ እኮ ነው ጌታን ያገኘሁት። እዚህ ምድር ላይ አንድ ቀን እንደማላድር ነው የማውቀው ጌታ ውስጤ ካሌለ። ዋው ፓስተር በጌታ ነህ? ስወለድ ራሱ እንዴ ጌታን ያላወቀ ሰው አውሬም አይፈጠርም እዚህ ምድር ላይ እንኳን ሰው። አሬ እኔ መሰለ ሳት ያላሰመላስ ኢትዮጵያ ገብተህ አትንቀሳቀስም እንዴ? እኔ ሽቀላ አልፈልግም ቴዲ። እኔ ተፈጥሮ ገንዘብ ጢባ ጢቤ ተጫውቼ መጥቼ የወጣው ልጅ ስለሆንኩኝ። እሺ ገብርኤል ተስዬ አሜሪካ አልገባውም። አሜሪካኖች ገንዘብ ከፍለውኝ ነው አሜሪካ የገባው። ዋው እሺ። እና ልዩነታችን እሱ ነው ቴዲዬ። ምን እያዳመጥኩ ነበር። ለወለ የኢትዮጵያ ጠላት ሚኒሊክ ተዋግቶ ነፃ ወጣን፣ እኛ በቀኝ ግዛት አልተገዛንም ይሉና አይምሯቸው ግን በነጭ የተገዛ አስተሳሰብ ፖለቲከኛ ነው ኢትዮጵያ ያላት። አሁን ኢትዮጵያ የሚመራ መሪ ግን የዛሬ በ7 ዓመቱ ኢትዮጵያን ሊመራ ህልም ሲያስቀምጥ በአስተሳሰብ ከነጭ ቀኝ ግዛት ነፃ ራሱን አውጥቶ ነው ወደ ኢትዮጵያ መሪነት የመጣው። አሜሪካ ጋዜጠኛ ከተነፈሰ ነጭም ይሆን አይዋሽም የሚል ህዝብ ነው ያለው ኢትዮጵያዊ። ቴዲ ግን እውነት ቢናገር ቴዲ ኢትዮጵያዊ ነው ይዋሻል ይሉሃል። ነጭ እየተበጠረቀ ኢኮኖሚስት ጻፈ ዘኢከሌ ጻፈ ነጭ ብቻ ሁን አንተ። ከራሱ ዜጋ ታማኝነት የነጭን ሜንታሊቲ የሚያምን ማህበረሰብ ኢትዮጵያ አፍርታለች ሳይኮሎጂካሊ ማለት። ዶክተር አብይ ደግሞ ከልጅነቱ ሚሊቴሪ ውስጥ ስላደገ ለነጭ ያለው ስሜት፣ አስተሳሰብ፣ በራስ መተማመን፣ ፖለቲካ ከኢሳያስ አፈወርቂ የ80 ዓመት ሽማግሌና የ40 ዓመት ወጣት ሪሲሊንግ ማጋጠም ቴዲ ራስ ቆመ መፍረድ ትችላለህ። ቆሞ ቀር ትግል ፖለቲከኞችና ወደፊት እየተስፈነጠረ ያለ የዓለምን ቴክኖሎጂ ራሱ ከልጅነቱ እያየ እየተመኘ እየመራ መጥቶ ሲመራ ቴክኖሎጂን ሀገር ላይ እያሳደገ ያለ ሰው የአሰብን ጥያቄ ዛሬ ሳይሆን ዶክተር አብይ ማቀንቀን የጀመረው ህወሓት መለስ ዜናዊ ስልጣን ላይ ያለ የአገሪቷ ጀነራሎች፣ የአገሪቷ ሚኒስቴሮች ኢትዮጵያ የዓለም ፖለቲካ የዓለም ተጽዕኖ ፈጣሪነት ከአሜሪካ ውጪ 2 ተጽዕኖ ፈጣሪ አገሮች ይፈጠራሉ። ስለዚህ ኢትዮጵያ ለመኖር ከፈለገች ህልውና ለማረጋገጥ ከፈለገች ወደ ቀይ ባህር መመለስ የመጀመሪያ አጀንዳው አድርጋ መስራት አለባት ብሎ የሚናገረው የዛሬ 20 ዓመት ነው። ቪዲዮ ላሳይ ይችላል። ወደ ስልጣን ሳይመጣ ሀገር የመራ መሪ ነው ህልሙን። ወደ ስልጣን ሲመጣ ከኢትዮጵያ ህዝብ መሪ ሆኖ ፍለፊት ሰሙ እንጂ ወደ ስልጣን ሳይመጣ እየተመራ በነበረ ጊዜ ሪሰርችና ጥናቶችን እያደረገ ዓለም ቴክኖሎጂ እየታጠቀች እኛ ቆሞ ቀር ዘመን ላይ ነን ያለነው። ስለዚህ የፈለገ ነዳጅ እንኳን ብናገኝ ልናድግ የምንችልበት እድል የለንም ብሎም እነመለስ ዜናዊ ሚኒስቴሮች፣ ጀነራሎች ቁጭ ብሎ ሪሰርች እያቀረበ የነበረ ሰው ነው አሁን የኢትዮጵያ ጠቅላይ ሚኒስቴር ነው። ቀድሞ የሚመራውን በፕላን አስቀምጦ አሁን ኢምፕሊመንት ማድረግ የጀመረ ሰው ነው። አሁን ኢትዮጵያ የቸገራት የኢሳያስ አፈወርቂ ጉልበት ሳይሆን ኢትዮጵያን የቸገራት የዓለም ዲፕሎማሲ ሳይሆን ሚኒሊክ ነፃ ወጣኝ ሲል ሚኒሊክ ከኢትዮጵያ ህዝብ ጋር የውስጥ ችግር ነበረበት፣ አብሶ ከኦሮሞ ህዝብ ጋር። ያኔ የውጭ ጠላት ሲመጣበት የውስጥ ችግራችንን ጠረጴዛ ስራ አስቀምጡና የውጭ የሚመጣበትን ጠላት እንዋጋ ሲል ያኔ የነበረ ህዝብ አይ መሪያችን ክፉ ቢሆንም ለሀገር ብሔራዊ ጥቅም ነገ መሪ ይወርዳል፣ መሪ ይሞታል፣ አገር ግን ትኖራለች ብሎ ዘምቶ ኢትዮጵያን አዳነ ብሎ ሚኒሊክን ዛሬ ላይ ቆሞ
ምኒልክ ንጉስ ነው ዛሬም ይመራኛል የሚል አስተሳሰብ ዛሬ እየመራው ያለ ፖለቲከኛ ግን መሪውን የማያከብር ማህበረሰብ ነው ኢትዮጵያ ያላት። አየህ የተቸከለ ጭንቅላት ማለት ነው። አሰብ ለአብይ አህመድ አይደለም የሚመለሰው። አብይ እኔና ቴዲ አሁን ላለነው ፖለቲከኞች አይደለም የሚመለሰው። አብይ የልጅ ልጆቻችን ነው አሰብ የሚያስፈልገን እንጂ አብይ ዛሬ ለሚኖር ያለው ሪሶርስ ሁሉ ግንባታ አልገነባም ልማት አላለማም ብሎ ደሞዝ ጨምሮ ኢኮኖሚን ጨምሮ ለሙሰኛውም ለምኑም ጥቅም ቢሰጥ ቁጭ ብሎ የተሰጠውን የስልጣን ዘመኑን መጨረስ ይችላል። አብይ አህመድ ትናንት ላይ ሆኖ ዛሬም መርቷል። ዛሬ ሆኖ ነገን ነው የሚያስበው። ዛሬ ላይ ቆሞ የቀሩ ጭንቅላቶች ደግሞ እሱን ይታገሉታል። ስለዚህ የአሰብ ጥያቄ አብይ ጋ ዛሬ አይደለም ጥያቄው። አብይ ወደ መሪነት መጥቶ ጥያቄ ሲያነሳ አብይ መኖሩን ያወቁ ፖለቲከኞች ናቸው ኢሳያስ አፈወርቂንና አብይ አህመድን የፖለቲካ ጭንቅላት ዛሬም እዛው ከኢሳያስ አፈወርቂ ጋር ቆሞ ተቸክሎ የቀሩ የውስጥ ፖለቲካና ብሔራዊ ጥቅምን መለየት ያቃታቸው ፖለቲከኞች ነው የገጠሙን። ቴዲዬ ከነዚህ ጋር ነው የምንታገለው። ቴንክ ዩ መስፍኔ። አይ የተናገረው ነገር አብዛኞቻችሁ በኮመንታችሁ ስትስማሙ እያየሁኝ ነው። አንዳንዶቻችሁ ስትቃወሙ እየሰማሁኝ ነው። ለዚህ ነው እዚህ ያለ ነው። የአንድ ድምፅ ብቻ ሳይሆን የሚሰማው እዚህ የተለያዩ ሀሳቦች መደመጥ አለባቸው። ስለዚህ መስፍኔ የተናገረው ንግግር በጣም በጥሞና ያደመጡ ሰዎች አሉ። ከተናገረው ንግግር ጋር ደግሞ ከኢንተረስታቸው ጋር ኢትዮጵያኖች ያዳምጣሉ።